አላህን ፍራ አንተ ሰው ለምን ታማለህ ሲባል እንደ የሌለ ነገር እኮ አይደለም የማወራው እውነተኛ እኮ ነው ይላል። ሐሜት ማለት የሌለ ነገር ማውራት ማለት አይደለም። እሱ ቅጥፈት ቦህታን ነው የሚባለው። ምንድነው ሐሜት? ያለ ተጨባጩን ማውራት ነው። የተወራበት ሰው ግን ቢሰማው የሚከፋው የሆነ ነገር ማለት ነው። ረሱል አለይሂ ሰላቱ ወሰላም ኢያኩም ወልጊባ ሐሜትን ተጠንቀቁ አደራችሁን ሲሉ ሰሃባዎች ቃሉ ወመል ጊባ ምንድነው ሐሜት ጊባ የሚባለው? ቃለ ሰለላሁ ዐለይሂ ወሰለም ዚክሩከ አኻከ ሸይኡን ቢማ የክረህ ወንድምህ በሌለበት የሚጠላውን ነገር አንስተህ ማውሳትህን ነው። የሚወደውን መልካም ጎኑን አይደለም፣ የሚጠላውን መልካም መጥፎ ጎኑን ማንሳትህ ነው ሐሜት። ሰሃቦችም ጠየቁ አራአይተ ኢን ካነ ፊ አኺ ማ አቁል በወንድሜ ላይ የምናገረው ነገር ያለበትም ቢሆን እስኪ እንገሩን አንቱ የአላህ መልእክተኛ ሲሏቸው ቃለ ኢን ካነ ፊሂ ማ ተቁሉ ፈቀድ እግተብተ እምታወራው ነገር ያለበትን ከሆነ በርግጥም አማኸው ማለት እሱ ነው አሉ። ያለበትን ወኢን ለም የኩን ፊሂ ማ ተቁል የምትለው ነገር ከሌለበትማ ፈቀድ ባህተ ቀጠፍክበት ነው የሚባለው። ስለዚህ ሐሜትን መንጠንቀቅ አለብን። ከተላላቅ ወንጀሎች ነው፣ በምንም መልኩ አይፈቀድም። ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን አላህ። አዩሂቡ አሐዱኩም አያእኩለ ለሕመ አኺሂ መይተን ፈከሪህቱሙ ማለት አንዳችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ። ምሳሌነቱን ራሱ ምን አረጋችሁ? ፈከሪህቱሙሁም ምሳሌነቱን ራሱ ጠላችሁት ይላል። አየው የሸፋፋ ብሎ የሚሳደባል። አየው መኪና ያዘው ኬት አባቱ እንዳመጣ ይታወቅ። ላኢላሃ ኢላ ከዚህ በለጠ እኮ ከባድ ወንጀል እኮ ደግሞ ኬት አባቱ አምጥቶ ነው የኔ መሰለ ጃኬት ደግሞ የለበሰው። አረ ሰሞኑን ደግሞ ቀብረር ብላለች። አልহামዱሊላህ ቀብረር ይበልለ ዶሮ መስሎ ጉንበስ ከሚልብ ወንድም ያሻለው ቀና ብሎልህ ቢሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል? አግኝቶ ሰላም መሆን ይሻላል። ለምን ካጣ አንተንም አዛ ያደርጋል። በአይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ? ዚክሩ አኻኸ ቢማ የክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ። በሚጠላው ነገር ስሙን ማንሳት ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ? አላህ እንደው ሐሜት አያርግብኝና ይላሉ። አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ ይላሉ። በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባል ይላሉ። አስተግፍሩላህ ይሄው አይበቃም ተውበቱ። ይሄ ተቀባይነት የለው። ለምን? የተከበረው ወንድምህን ስሙህን ነው ያነሳከው። ስሙን ማንሳት የማይፈቀድልህ ሐሜት ከዚና ይበልጣል ይላሉ። ማን? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢያኩም ወልጊበተ አደራችሁን ኢግራ ይባላል። ይሄ ኢያኩም ወልጊበተ አደራችሁን ሐሜትን ተጠንቀቁ። ፈኢነል ጊበተ ሐሜት እኮ አሸዱ ሚነ ዚና ከዚና ይበልጣል። ሱብሃንአላህ ወላ ተቅረቡ ዚና ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ። ወሳአ ሰቢላ መመለሻው ከፋነ። ጊባ ከዛ ይበልጣል። ለምን አሉ? ፈኢነ الرجل قد يزني ويتوب فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ አልቅሶ ተመለሰ አላህ ሊምረው ይችላል። وإن صاحب الغيبة ነገር ግን ጊባ ያማ ሰውየው ራሱ አፉ እስካላለው ድረስ ማለት የለው ከባድ ነው። ስለዚህ ጊባ ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው። በሌላም ሐዲሳቸው ላይ የሚያሳዝን ሐዲስ ነው ወላሂ ሰሙት። አخرجه أبو داود من حديث أنس قال رسول الله صلى الله عليه وسلم من قالوا مررت ليلة أسري بي على أقوام እኔ
አላህ ሱብሓነሁ ወተዓላ ሚዕራጅ ወደ ሰማይ እንዲወጡ አድርጓቸው ነበር። ሰባቱን ሰማይ ያንኳኩ እንዲወጡ አድርጓቸው ነበር። ያኔ ሳልፋሉ ሚዕራጅ ላይ ሰዎችን ተመለከቱ። ለሁም አላቸው አዝፋሩ ሚን ነሐስ ጥፍሮቻቸው ከነሐስ የሆነ የኽሚሹኑ ቢሃ ውጁሃኩም ወሱዱረኩም በዛ በነሐስ ጥፍራቸው ፊታቸውና ደረቶቻቸውን ይቧጭራሉ። አዘው ፈቁልቱ ያ ጅብሪል አንተ ጅብሪል መን ሃኡላ የጉዞ ባልደረባቸውን ጅብሪልን ጠየቁት እነዚህ ሰዎች እነማን ናቸው? ቃል ሃኡላ الذين يحكلون لحوم الناس ويقعون في أعراضهم እነዚህ ሰዎችማ ዱንያ ላይ የወንድሞቻቸውን የእህቶቻቸውን ስጋ ይበሉ የነበሩ ናቸው። ويقعون في أعراضهم በክብሮቻቸው ላይ ዘምቱ ይጸዳዱ ነበር። ሱብሃንአላህ አላህ ሱብሃነሁ ወተዓላ አኺራ ላይ የነሐስ ጽፍር ሰጥቶ እንዲቦጭሩ ራሳቸው ይደረጋል። ሹፍ ነብዩ ሰለላሁ ዐለይሂ ወሰለም እንድንርቀው እንድንሸሸው የሚያደርጉት እንትን ይሄ